ካህን ናቸው። አቡነ ብሾ የሚባሉ ካህን፣ የግብጽ ካህን። አንድ በእምነት ከሳቸው ጋር ያልሆነ ሰው ሁሉ ጊዜ ይሰድባቸዋል። ወደ ቤተክርስቲያን ሲሄዱ በሱ ደጃፍ ነበር የሚያልፉት። የፎቅ ሰገነት ላይ ተቀምጦ አንተ ሽማግሌ፣ አንተ ቄስ እያለ የብርቱካን ልጫጭ እየወረወረ ይፈነክታቸዋል። ስለማያማቸው እየሳቁ ያልፋሉና መጀመሪያ ይከፋቸው ነበር ካህኑ። በመጨረሻ ምን አሉ? ይሄ ለኔ ውጊያ ነው አሉ። ልችለው ያስፈልጋል። እግዚአብሔር ቻለው ካለኝ እችለዋለሁ። ማን ያውቃል? አሸንፍበት ይሆናል አሉ። ከዚህ በኋላ በጣም በሚገርም ሁኔታ ሁሉ ቀን ይወረውርባቸዋል። አንድ ቀን ሲያልፉ አልወረወረባቸውም። ቀና ሲሉ የለም፣ ሲመለሱ ማጡት። ቆሞ ቢጠብቁት የለም። ቀጥ ብለው ገቡና አንኳኩ። የታለ ልጄን አጣሁት፣ በዚህ በኩል ሳልፍ ያናገረኝ ነበር። ሴትዮዋ እናትየው ታውቅ ስለነበር ደነገጠች። ምን ሆነው ነው አለ። አይ ስላላየሁት ደህና ነው ወይ? አይ ታሞ እኮ ነው አለ። ኧረ ታሞ ነው አለ። በቃ መጥቼ ጠይቃለሁ፣ ስመለስ አየዋለሁ ብሎ ሄዱ። ሲመለሱ አንድ ቦርሳ ይዘው መጡ። ከዛ ልጄ ሆይ፣ ደነገጠ ልጁ፣ ታሞ ተኝቷል። ስላጣሁ ናፈከኝ፣ ሰሞኑን 3 ቀን ሙሉ አላየሁክም፣ ምን ሆነህ ነው ሲባል እንደታመምክ ሰማሁ። ፈጣሪ ማርህ፣ እግዚአብሔር ምሕረቱን ይላክልህ፣ እነዚህ ነገሮች እንደምትወዳቸው አውቃለሁ ብለው ሰጥተውት ሄዱ። እሳቸው ከሄዱ በኋላ የታመመው ልጅ ተፈናጥሮ ካልጋው ላይ ወረደ። ምን እንዳመጡለት እኚህ ጠላቱ የሆኑ ካህን፣ እሱ ጠላት የሆናቸው እሳቸው ያልሆኑት ግን ጠላቱ እንደሆኑ የሚያስብ ቦርሳውን ሲከፍተው ቦርሳ ሙሉ ብርቱካን ነበር የላኩለት። ተጨማሪ ልጫጭ ወርውርልኝ፣ ብርቱካኑን ግን ብላና ዳንልኝ ነው። ከዛን ቀን ወዲህ እሳቸው ላይ ብርቱካን ልጫጭ መጣል አቆመ። ሲያልፉ እጅ ነሳቸው ጀመር። እንዲህ አይነት አይኖች ያስፈልጉናል ክርስቲያኖች። ቤተክርስቲያንን የሚሳደቡ በርካታ ሰዎች አሉ። በጨዋ ደንብ ከመመለስ ይልቅ እኛም በስድብ እየመለስን የነሱን እይታ እናበረታታላቸዋለን። ዛሬ የሕይወት ቃል ከሚያስተምሩ ዩቲዩቦች ይልቅ ቤተክርስቲያንን የሚሳደቡ ሰዎች ይሄ ባለጌ ምን አለ እያልን ስናይ የምንለው እኛ ነን። እሱም በእይታ ብዛት ገንዘቡን ይሰበስባል። የሚያዋጣ ቢዝነስ ሚዲያ ላይ ኦርቶዶክስም ማብሸቅ ሆኗል። ጊዜያቸው ሲደርስ የዚህ ከተማም የምታውቁት ወጣቱን በሙሉ ሱሰኛ ያደረገ መልካም በሚል ስም ቀኑ ሲደርስ አካባቢ እኛን የሚያበሽቅ ነገር እንደ ክሊፕ ለቀቅ ያደርጋል። እኛም እሪ ብለን አትሂዱ እዛ እያልን የምናስተዋውቅለት እኛ ነን። የዶታይን አይኖች የሉንም። ከዛ በደንብ እናከብርለታለን። ሳልጠይቃቸው ማስታወቂያ ኦርቶዶክሶች ሰሩልን ተብሎ እኛ ላይ ይሳለቁብናል። ለአሕዛብ መሳለቂያ ከሆንን ቆይተናል። አይኖቻችን ተሻግረው አያዩም። ለሞት ተኝተዋል፣ ለብሽቀት ተኝተዋል፣ ለርኩሰት ተኝተዋል። አይኖቻችን ለሞት አንቀላፍተውለታል፣ ተማርከውለታል። ስለዚህ አይኖቻችሁን ግለጡ። ለሞት አትተኙለት፣ ለስንፍና አትተኙ፣ ለቂም በቀል አትተኙ፣ ለዘረኝነት አትተኙ። አቤቱ ለሞት እንዳልተኛ አይኖችን አብራ እንዳለው እንደ ዳዊት አይኖቻችንን እንዲያበራልን መልካም ፈቃዱ ይሆንልን። በሰላም በሕይወት በፍቅር